የአላህ ዕቃ ውድ ናት፣ የአላህ ውድ ዕቃ ጀነት ናት ይላሉ ረሱል ዓለይሂ ሰላቱ ወሰላም። አንድ ታሪክ ላውሳላችሁ። በራሳቸው በረሱል ዓለይሂ ሰላቱ ወሰላም ዘመን የነበረ ከሰሓቦቻቸው ጋር መስጂድ ነበዊ ላይ ተቀምጠው አንድ የቲም እናትም አባትም የሌለው ሰውዬ በብስጭት ወደ እሳቸው ይገባል። ክስተቱን በዙሪያቸው የተሰበሰቡ ሰሓቦች እየተከታተሉ ነበር። ሰውየው እንደቆመ ሰላምታ እንኳን ሳይለዋወጥ ቀጥታ ወደ ስሞታው ገባ። ያ ረሱላላህ አላቸው፣ አጥር እያጠርኩኝ ነበር። በአጥሬ መሃል ላይ አንዲት የዘንባባ ዛፍ እንከን ሆነችኝ። ጎረቤቴን ጠየቅኩት፣ ሽጥልኝ አሊያም በነፃ ስጠኝ ብዬ ለመንኩት። ሁለቱንም እምቢ አለኝ። ፍረዱኝ አላቸው። ረሱል ተቀምጠዋል። ማን ነው ጎረቤትህ? ሂድና ጥራው አሉት። ተጠራ፣ መጣ። ፊት ለፊታቸው ቀረበ። ስጣው አሉት፣ እምቢ አለ። እሺ ሽጥለት አሉት፣ እምቢ አለ። ሰውየው አልሸጥም አልሰጥም አለ። አንዲት ዛፍ ናት። አረ እንደው ሽጥለት፣ ላንተ በምትኩ አንድ ፈረሰኛ 100 ዓመት የሚጋልበው የሆነን ዛፍ ጀነት ውስጥ ቃል ልግባለህ አሉት ረሱል ዓለይሂ ሰላቱ ወሰላም። እምቢ አለ። አሁን በዙሪያቸው ከተቀማመጡ ሰዎች መካከል አቡ ደህዳህ የተባለ አንድ ሰሓቢ ይህንን ክስተት እየሰማ ነበርና ያ ረሱላላህ ይህችን ዛፍ ገዝቼ ለዚህ ሰውዬ ስጦታ ብሰጠው እኔ አሁን ያሉትን ደረጃ በጀነት ውስጥ አንድ ፈረሰኛ 100 ዓመት የሚጋልባትን የሆነች ዛፍ አገኛለሁና አላቸው። አዎ ታገኛለህ አሉት። አላቅማማም። የኔን የአትክልት ስፍራ ታውቀዋለህ ወይ አለው። እምቢ ያለውን ሰውዬ አዎ እንዴታ፣ ከ600 በላይ የዘንባባ ዛፍ የተተከለበት ቀዝቃዛና ጣፋጭ ጉድጓድ ውሃ ያለበት ምቹ መኖሪያ ቤት፣ የመዲና ሰዎች ቴምሩን ለማግኘት ነጋዴዎቹ የሚጋደሉበት የሆነን የአቡ ደህዳህን የአትክልት ስፍራ ማያቅማናል አለ። እንግዲያውስ ሙሉ የአትክልት ስፍራዬን እሰጥሃለሁ፣ ይህችን አንዲት ዛፍ ስጠኛል። ከሚሊዮነር አልፎ ቢሊዮነር የነበረ ሰው ነው በወቅቱ። ያንን ሁሉ ቴምር ማመንጫ ቴምር የሚያፈራ ዛፉን ለአንዲት ዛፍ በጀነት ምትክ አለ ተብሎ ከአላህ ቃል የተገባውን በረሱል ዓለይሂ ሰላቱ ወሰላም አንደበት በዚያች ለመለወጥ ያንን ሁሉ ንብረቱን ሰዋ። ግን ልክ ከሰጠ በኋላ መጨረሻ ላይ ወደ ረሱል ዞረና የአላህ መልእክተኛ ሆይ አላቸው፣ ያቺ ጀነት ውስጥ ቃል የተገባችልኝ ዛፍ አሁንም ቃል እንደተገባችልኝ አለች አይደል አላቸው። አላመነማ። ምክንያቱም ንግዱ ከአላህ ጋር ነዋ። አዎ አሉት። እንደውም እጥፍ ድርብ አድርጎ አላህ ይተካሃል። ሰውየው ተስማማ። ወላሂ ለደቂቃም እንኳን አላቅማማም። ግብይቱ ከተፈጸመ በኋላ ግብይቱ ከአላህ ጋር ነውና እየሮጠ ወደ ቤት ሄደ። ገና አጥሩን ዘልቆ ወደ ቤት እየገባ ሚስቱን እየተጣራ ውጪ ከቤት ሽጬዋለሁ አላት። እንዴ ለማን አለች። በባሏ ንግድ በጣም ትተማመን ነበረ። ለማን ነው የሸጥከው? ለአላህ ሽጬዋለሁ፣ በምትኩ ጀነት ላይ አንድ ፈረሰኛ 100 ዓመት የሚጋልባትን የሆነች ዛፍ አላህ ይሰጠናል፣ በዚህ ሽጬዋለሁ አለች። ሽጬዋለሁ በማለት ሲናገር ምን አለች ሚስት? ሷሊህ ሚስት ነበረችና ረቢሐ አልበይዕ አበደህዳህ ረቢዐ አልበይዕ አበደህዳህ አለች። ምንኛ ትርፋማ ንግድ ነው፣ አቡ ደህዳህ በእርግጥም በንግዱ አተረፈ አለች። እንዲህ ናቸው እነሱ።